አንድ ነው እወድሃለሁ አባቴ የስኬት ሁሉ ከፍታ አንተን ያከልኩኝ ለታ። ሰላም እንዴት ናችሁ? ይህ ሄቢ ሚዲያ ይባላል። ሄቢ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ዛሬ ለእናንተ ስለ አባት አሪፍ ቪዲዮ ይዤላችሁ መጥቻለሁ። አባት ማለት ምንድነው? አባት ማለት ማን ነው? ታችንስ ምን አይነት ሚስጥር አለው የሚለውን አብረን እናያለን። ለነዛ አሪፍ ቪዲዮዎች አሉ። እውነትም አባቶቻችን በጣም እንደምንወደው ደግሞ ስሜታችን መግለጽ ይችላል። ከኔ ይልቅ ደግሞ ሌላ ብዙ የተሰራ ቪዲዮዎች አሉ። እነሱን ሼር እያደረግን ለአባቶቻችን ያለንን ክብር አብረን እንገልጻለን። እኔ ሄቢ ነኝ። ሄቢ ሚዲያን ሰብስክራይብ አድርጎ መጣሁ ደሃለው ብዬ ነግሬ ባላውቅም እውነቴን ነው አባ ባንተ ቀልድ አላውቅም። አባ ወዳለሁ። ያው ሁሌኛ ስሜታችንን በእንደዚህ ያክል መግለጽ አንችልም። አባቶቻችን ሁሌም እንወዳቸዋለን፣ እናከብራቸዋለን። ለእናንተ ይገባል ብዬ ያዘጋጀሁትን ቪዲዮ አሁንም አላለቀም፣ ገና ናችሁ፣ መመስገንም አለባችሁ። በጣም ብዙ ቪዲዮዎች አሉ፣ እነሱን እያየን እንማርበታለን። ስለ አባቶቻችን ያለን ስሜት ደግሞ በዚሁ መልኩ እንገልጽበታለን። አባት ሲባል ሰምታችሁ ታውቃላችሁ? ተነግሮና ተዘምሮለት ሲሆን ያ ህመሙን ደባቂ ባይኑ ብቻ የሚያወራ ተርቦ ራበኝ ያላለውን ቢታመም አመመኝ ቢከፋው ከፋኝ ያላለውን ያንን ሰው ምንኛ ዋጥ አድርጎ ቢኖራት ነው። አባትነትን ባልታደሉት ምክንያት ጥሩ ስም ኖሮት አያውቅም። ግን አባትነት ከስም በላይ ነው። ተጎድቶ ያልተካሰ ለልጁ እንጂ ለራሱ ያነሰ ቤቱ ቢሞላ በሰው ፊት ያነሰ አባት ማለት የሚል ስሙን ቻል ያደረገ አባትነቱ የማይፋቅ ያጀግና አባት በእድሜው ሳይሆን በልጆቹ ደስታ የሚያጌጥ ያ ባለሞገስ አጥሩን የማያስደፍር ልጄም ባይለ ልጆቹ ኗሪ አባት ማለት መሰረት ነው። ምን ባያጠባ ምን ባያምጥ እንስፍስፍ አንጀት ያለው መውደዱን በአፍ ሳይሆን በተግባር የሚያሳይ አባት ማለት ኒሻን የሌለው አባት ማለት ማዕረግ ያልተሾመ ጀግና ነው። እውነት ነው። የአባት ማዕረግ መቼም ቢሆን አይሻልም። የአባት ማዕረግ መቼም ቢሆን አይቀየርም። አባቶቻችን እውነት ነው ለእናንተ መስዋዕት መሆን ባንችልም ፈጣሪ ግን መስዋዕትነታችሁን ይክፈልላችሁ። የእናንተ መስዋዕት ቆጥሮ ለእናንተ ያደረጋችሁልን ሁሉ ነገር አስቦ ፈጣሪ ለእናንተ የተሻለ ነገር ያድርግላችሁ። 1000 ዓመት ኑሩልን። እናንተ ብቻ ኑሩልን። በቃ እናንተ ስትኖሩልን እኛ መኖር እንጀምራለን። አባቶቻችን እውነት 1000 ዓመት ነገሱ ክበሩልን። እንወዳችኋለን። እሺ ዛሬ ማልነግርህ ብዙም ማላወጋ በልቤ ብዙ አለ ሰማኝን ያለኝታ ታሳዝነኛለህ ስታለቅስ አላውቅ አዝነም አላውቅ ፊት ላይ በወጣው ማዲያት ነው ማውቅህ እንዴት ወጣ ለምን ወጣ በማን ወጣ እያልኩ ሳስበው በእኔ ልጅህ መሆኔ ጉዳት ለራሴ በፍቅር ነገረው። እኔን አባቴ እኔን መከታዬ ተስፋ እንዲሆን ደርሻለሁ። እኔ አይዞኛል እንታዬ እኔን አባቴ እኔን መከታዬ እኔ ዛሬ ደርሼ እላለሁ። እንደዛ እንበለው እስኪ። ሁሌ ከኛ የሚጠብቁት አባቶች ገንዘብ አይደለም። ከኛ የሚጠብቁት አባቶች የሆነ ነገር እንድናደርግላቸው አይደለም። ከኛ የሚጠብቁት አንድ ቃል ብቻ ነው። አባቴ ደርሼ እላለሁ፣ አባቴ አለውልህ፣ አባቴ ነገ እንደዚህ ያደርግልሃለሁ። ተስፋ ብቻ ነው የሚጠብቁት ከኛ። በቃ እኛ እንድንቆም ነው እነሱ የወደቁት፣ እኛ እንድንቆም ነው ራሳቸውን የጣሉት። እኛ እንድንቆም ብሎ ነው ሁሉ ነገራቸውን እርግፍ አድርገው ለኛ መኖር የጀመሩ። ስለዚህ ለነዛ አባቶች ይገባቸዋል፣ እውነት ይገባቸዋል። የምሬ ነው። አንድ የሃይማኖት አባት በጣም ሲናገር ያየሁት አንድ ቪዲዮ አለ። እስኪ ደግሞ አይተን እኛ ራሳችንን እንፈርድበታለን። አባት የሱ አይነት አምሳያ ሊመጣ አይችልም። እሱ የሄደ እንደዋለም የሱን ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ። እውነት ነው። አባትን ሊተካ ማንም ሰው አይችልም። የአባት ማዕረግ የተሰጠው አባት ብቻ ስለሆነ ያንን ማዕረግ ስላሳየን ፈጣሪ እንወዳለን። አባቶቻችንን 1000 ዓመት አኑልን። እኛ ያልሰጠናችሁን ፍቅር እግዚአብሔር ጨማምሮ ይስጥልን። እወዳችኋለሁ። ሌላም ቪዲዮዎች አሉ በደንብ እንደዚህ ስለ አባቶች የሚገልጹ እነሱን እያየን አብረን እንቆያለን። ሄቢ ሚዲያን ሰብስክራይብ እያደረጋችሁ እንዳትረሱት። በህይወት በምን ተጸጸታለህ ብትሉኝ ስለ ብርቱነቱ ስለ ጀግንነቱ አንድ ቀን እንኳን ሳይደለው ቤቱን እንዳለ ለኔ ሲል ራሱን ዝቅ ያደረገውን አባቴን አንድ ቀን እንኳን አቅፌው ምን ያህል እንደምወደው ሳልነግረው በሞት ማጣቴ ብቻ ነው። አዎ በህይወቴ አባቴን ማጣቴ ነው ትልቁ ጸጸቴ።
በህይወታችን የሚቆጨን ነገር ባናደርግ አሪፍ ነው። ምክንያቱም አባቶች ለኛ ትልቅ ቦታ ናቸው። እኔም አውቀዋለሁ፣ ምክንያቱም እኔ ልጅ ስለሆንኩ ይገባኛል። የአባቴን ፍቅር እኔ አሁን አውጥቼ ሚዲያ ላይ መናገሬ ብቻ ትንሽ በጣም ይከብዳል። ማለት በቃ ኦልሞስት ያንን ሁላ ነገሮች አልፎልኝ ለኔም ህይወት መቆም የጀመረ አባቴ ነው እና ለሱ ተስፋ ነው ምለፈው፣ ለሱ ተስፋ ነው አሁን ወደፊት ማሰባው። እሱም የሆነ ነገር አደርጋለሁ ብዬ ነው፣ እሱም የሆነ ቦታ ቆመዋለሁ ብዬ ነው፣ በኔ መጠራት ይጀምራል ብዬ ነው። እኔ እስካሁን በሱ እንደተጠራው እሱም በኔ መጠራት ይጀምራል ብዬ እያሰብኩ ነው። ሁሌም ወደዋለሁ። ያው እናንተም በልባችሁ አባቶቻችሁን እንዴት እንደምትወዱ ይገባኛል። ግን ሁሌም ብላችኋለሁ፣ ዛሬም ሳታቅፉት እንዳትለዩት፣ ነገም ሳታቅፉት እንዳትለዩት፣ ሳትነግሩት እንደምትወዱት እንዳትለዩት። በቃ ያንን ብቻ አድርጉልን። እወዳችኋለሁ። አባቴ ሸሚዝ ግዛልኝ፣ አባቴ ሱሪ ግዛልኝ፣ አባቴ ዳቦ ግዛልኝ፣ ይቅርና አንተ ኑርልኝ። ከጸጋዬ ገብረመድህን፣ ከገብረ ክርስቶስ ደስታ፣ ከቴድሮስ፣ ከዮሐንስ፣ ከጥላውን፣ ከባህታ ስታርግ ልትሆን የምትሻው አራያህ ማን ነው ይሉኛል። አባቴ ነው አልኳቸው፣ ቢያውቁ መች ጠይቁኛል። አባቴ የትኛው ድምፀ መረዋ፣ የትኛውስ ብዕረኛ እውን ካንተ ሊወዳደር ከፈጠርከኝ ዳግመኛ። አባቴ የስኬት ሁሉ ከፍታ አንተን ያከልኩኝ ለታ፣ አንተን የመሰልኩኝ ለታ። አባቴ እወድሃለሁ አባቴ፣ ብር ጓደኛዬ አባቴ። ጀግናሽ ማን ነው ሲባል ከበፊትም ከትምህርት ቤት ጀምሮ አባዬ የኔ ጀግና ነው ነበር። ኢቭን በቃ ወደፊት ማግባት የምትፈልጊው ባል ምን አይነት ነው ብትይ እንደ አባዬ አይነት ልጅ ነው። ሞገስ ግን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እንዲህ እያልን ነው ቪዲዮችን እያየን ያለ ነው። ስለ አባቶች ብዙ አውርተን ብዙ አንጠቅም። ስለዛ ገና ቪዲዮዎች አላለቁ፣ እነሱን ቪዲዮዎች እናያለን። ሌላም አንድ ቪዲዮ ልጨምርላችሁ። አሪፍ ግጥም ነው። በቃ ተጋብዙልኝ፣ አባቶቻችን ተጋብዙልን። ይህንን ግጥም ከልቦናቸው አድምጡልን፣ እንወዳቸዋለን። ይህን ግጥም እስኪ ተጋበዙልን። አባቴ ንጉስ ቢሉ ንጉስ፣ ያውም ሰው ያልሰጠኝ ዓለም ያላወቀክ፣ ለኔ ደስታ ስትል ራስን ያደከምክ፣ ሰውነት ደክሞ ስጋህ እየዛለ ጥርስ ግን ይስቃል፣ እንባህን ካየሁት እኔ እንደሚከፋኝ ቀድሞ ልብ ያው። አባታችን ንጉሳችን ነው፣ የኛ መለያችን ነው። አረ ሌላም ግጥም አለ እንደው ለአባት እውነትም ለእናንተ አባቶችማ አረ ገና ነው ይገባቸዋል። ሌላም አሪፍ ግጥሞች አሉ፣ እናያቸዋለን። እነሱ እንደ እግዚአብሔር ያለ የሚችል ትከሻ አባ ምን ላድርግልህ ምንድነው የምትሻ? ዘርቶ የተረሳ ምርት ያልሰበሰበ ገንዘብ ብቻ አይደለም ደሙን የገበረ ወድቆ የሚነሳ ለልጆቹ ጥላ ምንም የማይታይ ምን ይውደድ ምን ይጥላ የሚሯሯጥ ሁሌ ቤቱን ችሎ ሊያቆም ቢደክም ማያሳይ የልቡን መታመም። አባ ዋሽተኸኛል ስቀኸኛል እኔን አልብሰኸኝ አንተ ተራቁተሃል። አሁን ግን ይበቃል የእግዚአብሔር መስታወት የእግዚአብሔር ትከሻ። አባዬ ምን ላድርግልህ ምንድነው የምትሻ? ላብልጥ እንጂ አክብሬ አፍቅሬ አባቴ ማለት እውነት ነው። አባታችን ዋሽተናል። ምክንያቱም አንተ እየተራብክ አንተ እየተጠማ እኛን እያለበስከን ነው። ምን አለ ለአንተ እድሜና በረከት ጸጋን አላብሶ ብዙ ዓለማትን ባየህልኝ ብዙ ጊዜያትን ባሳለፍክልኝ ቁመን መራመድ እስክንችል ድረስ ባየህን በአንተ ማረጎች በአንተ ቦታ ስንጠራ እንድታይ ነው እንፈልጋለን። እኛ ልጆች ነገም ስኬታማ ሆነን ብዙ ነገሮች በአንተ ስም መስራት እንፈልጋለን እና እንወድሃለን። አረ ሌላም ግጥም አለ፣ ሌላም አሪፍ ግጥሞች አሉ። እስኪ ደግሞ እነሱንም እያየን እንመለሳለን። አባቴ ከማንም ከምንም የማትለካካ የቤታችን አድባር የመንደሩ ዋርካ አንተ የኔ ጎበዝ አንተ የኔ ጀግና አንበሳው ዘውትር የማልጠግበው ስምህን ባነሳው እርጅና ቢወርህ በነጫጩ ቀለም አባት አለኝ ማለት ቀላል እኮ አይደለም። የማን ልጅ ነው መባል
ለራሱ ያኮራል። ቃላት ሳይተነፍስ አባት ያስከብራል። በመከራ መሃል እግሩን ያሾለከ ልዩ ስጦታ ነው ከአምላክ የተላከ። እንደኔ የእናንተን ባላውቅም አባት ግን ንጉሥ ነው መቼም አይናቅም። ሞገስ ግን ያጣኸው አባት ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ጨምሮ ማድረግ ያለብን ነገሮች አሉ ብዬ ስለማስብ ነው። በመጀመሪያ ደረጃ አባት ከኛ ምንም ነገር አይፈልግም። ብር፣ ገንዘብ ምናምን ሊገዛው አይችልም። አባት ከኛ የሚፈልገው ቃል ብቻ ነው። እንወድሃለን፣ ነገም እንወድሃለን፣ ከነገ ወዲያም እንወድሃለን የሚለው ቃል ብቻ የሱ እስትንፋሱ ነው። እስከ ቀጣይነት እንዲያኖረን ያደርጋል። ለዚህ ነው አባቶቻችንን በቃ ማቆም የምንችለው በእንደዚህ አይነት ነገሮች ነው እንጂ በገንዘብ ስላለበስናቸው ስላጠጣናቸው ምናምኖች አይደሉም። ምክንያቱም እነሱ የከፈሉት መስዋዕትነት ለኛ የከፈሉት መስዋዕትነት የባህሪያቸውን መስዋዕትነት ነው። እኛ ደግሞ የማረጋቸውን መስዋዕትነት ነው መመለስ ያለብን ብዬ ነው ማስበው እና ከልብ ወዳችኋለሁ። ሄቢ ሚዲያን ሰብስክራይብ አድርጉ። ቀጣይ በአሪፍ ነገር ይዤላችሁ እመጣለሁ። የተለየ ነገሮች ይዤላችሁ እመጣለሁ። ከእናንተ ጋር አሪፍ ቆይታ ይኖረኛል ብዬ አስባለሁ። ሄቢ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። አባቶቻችን ሺህ ዓመት ንገሱልን። ይህንን ቪዲዮ በአሪፍ የአባቶች ሙዚቃ እንዘጋዋለን። በቀጣይ እስከምንገናኝ ሰላም ቆዩ እላለሁ። ቻው ባይ።